ማርያም አስጠልታ ከመጣ ሲኦል ነው የምትገባው። የጌታን እናት ጠልተህ ከሆነ የመጣው በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። ላንቺ ውዳሴ አላገኘሁ መቤቴ አሏት አይኔን አብሪልኝና እምሰጥሽ እንኳን ባይኖር ከግቢ ውስጥ ከጓሮዬ ካለው የወይራ ዛፍ ቆርጬ በትከሻ የተሸክሜ ወደ ቤትሽ መጣለሁ ብሎ ተሳለላት። ድንግል ማርያም በግንቦት አንድ ቀን ከጨለማ ወደ ብርሃን ከጠባቧ ወደ ሰፊ የወጣችበት የሐና ፍሬ የኢያቄም ጸጋ ድንግል ማርያም ለፍጥረት ሁሉ መመኪያ የሆነች የተሰጠችበት ዕለት በግንቦት አንድ ቀን የኚህን አባት በዋዜማው አይናቸውን ድንግል ማርያም አብርታላቸው ያንን የተሳሉትም ስለት ሳይቀር ወይራውን ቆርጠው በትከሻቸው ተሸክመው በዚሁ በጮሌ ቅድስት ኪዳነ ምሕረት አውደ ምሕረት ላይ እኛ አባት መጣ። ሰላም የተዋሕዶ ልጆች፣ በዛሬው ቪዲዮ ሁለት እጅግ አስገራሚ ክስተቶችን ይዘንላችሁ ቀርበናል። አንደኛው አንድ ፓስተር ድንግል ማርያምን ጠልተህ ከመጣ ሲኦል ነው የምትገባው በማለት የሰጠው ያልተጠበቀ ትምህርት ሲሆን፣ ሁለተኛው ደግሞ የአርሲው አባት ፈጣሪ በፈጣሪ ቸርነት በድንግል ማርያም አማላጅነት አይናቸው የበራበትን እጅግ ልብ የሚነካ ታሪክ ነው። እነዚህን እውነታዎች በጋራ እንመለከታለን። ሃይማኖት መካከል ያለውን መከባበርና የእመቤታችን ፍቅር የት ድረስ እንደሆነም የምናይበት ቪዲዮ ነው። አብራችሁን ቆዩ፣ እስከ መጨረሻው ተከታተሉን። አሁን የመጀመሪያውን ቪዲዮ አብረን እንመልከት። የምትንቀጠቀጡ የምትፈሩ ሲኦል የሚታያችሁ ገሃነም የሚታያችሁ ለስሙ ክርስቲያኖች ለምንድነው ሃይማኖታችሁን ያስቀየሯችሁ? ጴንጤዎቹ ለምን አስቀየሯችሁ? የዘላለም ሕይወቴ ዋስትና የለውም ገኔ እርግጠኛ አይደለም ካላችሁ እኮ የድሮም ሃይማኖት እንደዛ ነው የሚለው። ለምን መጣችሁ? ማርያም አስጠልታ ከመጣ ሲኦል ነው የምትገባው። የጌታን እናት ጠልተህ ከሆነ የመጣው ያዳንህን የመድኃኒትህን እናት በማጸኗ የተሸከመችውን ጠልተህ ወይ የሃይማኖት ሽኩቻ ስድድብ ታቦት ማርያም ቅብር ጠልተህ ከሆነ የመጣው ሲኦል ነው የሚጠብቅ እንዴ? እኛ የመጣ ነው ከማርያም ከሚካኤል ጋር ጸብ ኖሮ ነው እንዴ? ሰዎች ናቸው ሊያጣሉን የሚሞክሩት። ከማርያም ጋር ለማጣላት ያልሞከሩት ሙከራ የለም። ዞር ብለን ጌታ ሆይ ታውቃለህ ከእናትህ ጋር ሰላም እንደሆነ አቤት እንዴ እንደዚህ ያስበናል ሁሉ ትላል እንዴ? እንደዚህ ያስበናል እንዴ? እንደዚህ አንተ ከመላኩ ጋር ጸባለን እንዴ? ሊያጣሉ በገብርኤል ሊያስጨርሱ በሚካኤል ሊያስበሉ ኖ በኋላ ስናጠና ሚካኤልም የኛው ቸርች አባል ነው፣ ገብርኤልም እኛው ጋር ነው፣ እመቤታችንም ከኛው ጋር ነች። ለማጣላት እኛን ሞክረዋል፣ ግን ሰማይ ከነሱ የበለጠ ብልጥ ነው፣ ያውቃል። እና ታዲያ ለምንድን የመጣችሁት? ማለት ለምን ወጣችሁ? ለምን እዛ አታስቀድሱም? ምንድነው ያን ከመሰለ የሸለለ ህንጻ መታችሁ እዚህ እንደ ሰርዲን ቆርቆሮስ የምትታጎሩት? ምን ሆናችሁ ነው? ምን ልዩነት አግኝታችሁ ነው? ማርያም ነች ጸባችሁ? ታሳዝናላችሁ። መላእክት ጋር ነው፣ በዚህ ነው። ምስኪኖች ናቸው ስታሳዝኑ። እዛው ያማረበት ይሻላል። አሁን የምገኘው በአርሲ ሀገረ ስብከት በጮሌ ደብረገነት ቅድስት ኪዳነ ምሕረት ቤተክርስቲያን እገኛለሁ። የግንቦት ልደታን ለማክበር ነው ወደዚህ የመጣ ነውና በአውደ ምሕረት ታቦተ ሕግ ሆኖ ቆሞ ወንጌል ካስተማርኩ በኋላ አንድ አባት በለቅሶ ወደ አውደ ምሕረቱ ይመጣሉ። ታሪኩ የሆነው እንደዚህ ነው። እኚህ አባት ከቀን በኋላ አይናቸው ጠፍቶ ቤት ውስጥ ቀርተዋል። ታዲያ ድንግል ማርያምን አንድ ነገር አሏት። መቤቴ አሏት አይኔን አብሪልኝና እምሰጥሽ እንኳን ባይኖር ከግቢ ውስጥ ከጓሮዬ ካለው የወይራ ዛፍ ቆርጬ በትከሻ የተሸክሜ ወደ ቤትሽ መጣለሁ ብሎ ተሳለላት። ድንግል ማርያም በግንቦት አንድ ቀን ከጨለማ ወደ ብርሃን ከጠባቧ ወደ ሰፊ የወጣችበት የሐና ፍሬ የኢያቄም ጸጋ ድንግል ማርያም ለፍጥረት ሁሉ መመኪያ የሆነች የተሰጠችበት ዕለት በግንቦት አንድ ቀን የኚህን አባት በዋዜማው አይናቸውን ድንግል ማርያም አብርታላቸው ያንን የተሳሉትም ስለት ሳይቀር ወይራውን ቆርጠው በትከሻቸው ተሸክመው በዚሁ በጮሌ ቅድስት ኪዳነ ምሕረት አውደ ምሕረት ላይ እኛ አባት መጥተዋል። ድንግል ማርያም የጨለመውን ነገር ሁሉ ታብራላችሁ። የልደታ ልጆች ናችሁ፣ የኪዳነ ምሕረት ልጆች ናችሁ ወይ? ከሆናችሁ የእመቤቴን ታምር ለዓለም አድርሱልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። የጨለመባችሁን ሁሉ አዛኝቷ ታብራላችሁ። መልካም ቀን። በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ በሐፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። በእውነቱ
ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። በእመቤታችን ልደት ምክንያት ባዕድ አምልኮ እንድናመልክ አልተፈቀደንም። በዓሉ መንፈሳዊ ነው። በመንፈሳዊ መንገድ ግን ማክበር የተፈቀደ ነው። አንዳንድ ሰዎች እርግጥ ነው ባለማወቅ ይህንን ደግ በዓል፣ ይህንን መልካም በዓል፣ ይህን መንፈሳዊ በዓል ምክንያት በማድረግ ባዕድ አምልኮ የሚያደርጉ ሰዎች አንዳንዶች ሊኖሩ ይችላል። ለነሱ እግረ መንገዳችንን መልእክት እናስተላልፋል። መብላቱ ችግር የለውም፣ መጠጣቱ ችግር የለውም። እንደየአቅማችን ተሰብስበን አቅማችን የፈቀደውን ነገር የእመቤታችንን ልደት እያሰብን ማድረጉ በራሱ ኃጢአት አይደለም፣ በራሱ ስህተት አይደለም። ስህተት የሚሆነው አንዳንድ ሰዎች ቡናውን እየረጩ ንፍሮውን እየበተኑ ደሙን ግንድ እየለቀለቁ ለአውጋር፣ ለቆሌ፣ ለአድባር የሚሉ ሰዎች አሉ። ይሄ ከቤተ ክርስቲያኒቱ አስተምህሮ ውጪ የሆነ ቤተ ክርስቲያን የማትቀበለው ቤተ ክርስቲያን የማትደግፈው ነገር ሰላም ጤና ይስጥልኝ። ዛሬ በመንፈሳዊው ዓለም ትልቅ መነጋገሪያ የሆነው ሁለት ነጥቦችን ተመልክተናል። የመጀመሪያው የፓስተሩ ንግግር ነው። ፓስተሩ ማርያምን አስጠልታ ከመጣ ሲኦል ነው የምትገባው ሲል የሰጠው ትምህርት ለብዙዎች እንግዳ ሊሆን ይችላል። ነገር ግን ይህ ንግግር ትልቅ መልእክት አለው። ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱን ጠልቶ ልጁን እወዳለሁ ማለት እንደማይቻል ሁሉ እመቤታችንን ሳያከብሩና ሳይወዱ የሚደረግ ጉዞ ፍጹምና የለውም የሚል አንድምታ አለው። ይህ ፓስተር በድፍረት የተናገረው እውነት በሃይማኖቶች መካከል ያለውን ጥላቻ ሰብሮ ፍቅርና አክብሮት እንዲቀድም ጥሪ የሚያደርግ ነው። በሌላ መልኩ በአርሴ አባት ላይ የታየው ተአምር እምነት ምን ያህል ኃይል እንዳለው ያሳየናል። ረጅም ጊዜ ጨልሞባቸው የነበሩት አይናቸው ማየታቸው ፈጣሪ ዛሬም ተአምራቱን እንደማያቆም ማረጋገጫ ነው። እነዚህ ሁለት ክስተቶችን የሚያስተምሩን አንድ ነገር አለ። እውነትን መፈለግና በእምነት መጽናት ውጤት ብርሃን መሆኑ ነው። እናንተስ ፓስተሩ የእመቤታችንን የጠላ መጨረሻው ሲኦል ነው ስላለው ሐሳብ ምን ትላላችሁ? አስተያየታችሁን በኮሜንት አጋሩኝ። ፓስተሩ ስለ ድንግል ማርያም የተናገረው ሐሳብ ይስማማችኋል? የአርሲው አባት ተአምርስ ምን ስሜት ፈጠረባችሁ? ሐሳባችሁን በኮሜንት ግለጹልኝ። ያም ሚዲያን ሰብስክራይብ ያድርጉ፣ ቪዲዮውን ላይክ ያድርጉት። ደህና ዋሉ፣ ደህና አምሹ። በነገ ቪዲዮ እስክንገናኝ ባይ ባይ። ላንቺ ምስጋና አላገኘሁም፣ ላንቺ ውዳሴ አላገኘሁም። በዛሬው ስላለሁሉ ለቢሶ መጽሐፍ ልብሰ መንግሥት ለቢሶ መጽሐፍ ልብሰ መንግሥት ወፈጺሞ ስርዓተ ቁርባን ወፈጺሞ ልብሰ መንግሥት ለቢሶ መጽሐፍ ልብሰ መንግሥት ወፈጺሞ ስርዓተ ቁርባን ወፈጺሞ